ሽክዬ አይተነዋል፣ ወደነዋል፣ ተመችቶናል። አታ ሂድ ልጥራት። ኧረ በእናትህ ሂድ በቃ። ቤቲ ሂድ። ይቅርታ የኔ ፍቅር በእናትሽ ሟ አጠገብ ላለችው ልጅ ስልኩን ስጣት። ለካ የራሳችን የምንላቸው ሰዎች ናቸው የኛን ነገር የሚፈልጉት። ምን ሆነ ነው? ምንም የኔ ቆንጆ ነው። እንሂድ። አንተ የት ነህ? ሰፈሯ ነኝ። በቃ መጣሁ። አያስፈልግም። እንዴ በኋላ እደው ለኔ ነው። ላምሪ አንቺ ላምሪ፣ ምንድነው? ምን ነግርሽ ነገር አለ? ምንም መስማት አልፈልግም። እሺ አፈቅርሻለሁ። አፈቅርሻለሁ። ካዲ አንተም እንደሱ እያስመሰልክ ነው። ምኑ ጋር ነው ክህደቴ? አንቺን እያሰብኩ ስንት ሌሊቶችን እንቅልፍ ስላጣሁ ነው ካዲ የተባልኩት? ወይስ ስላፈቀርኩሽ ነው ክህደቴ? አንቺ ነው መሰል ወርቁ አግኝቼ ነው። እሺ አታ እዚህ ሰፈር ነህ እንዴ? ምን ነው? ምን እንደዚህ ትላለህ? እዚህ ሰፈር ቤት የምትባል ልጅ ታውቃለህ እንዴ? ቤቲ እንደሱ አላቃትም። እባክህ አታ እዛች ትምህርት ቤት ትመጣታለህ። ቆይ አሳያለሁ። ሊፋጭ እሺ አንበሳው፣ ከኔ ምንድነው የምፈልገው? በጣም ጥሩ ጥያቄ። ባለፈው ያየውን ነገር ለላምሪ ባልነግራት ነው የሚሻለው። ያንን አረክ ማለት አሁን ስልክን ነው ነው፣ ቀጣይ ደግሞ ነፍስ ነው የሚሆነው። ልቀቀኝ እባክህ። ቦቅ በቃ ወንድ ልጅ አይደለህም። ያልኩህን ነገር ባረሰው ነው የሚሻለው። ሄሎ ቤቲ፣ አሁንም ልታጠፍ? ኧረ መንገዱ ጠፍቶብኛል በእናትሽ። አምሮታል ብለሽ ነው እንደዚህ የምትጫወችብኝ? ሊያዝሽ እንደ ግብርና ሞተር ረግጬ ነው ማስነሳት። ሄሎ ማጣው ዛሬ ግን የፈለገ ይምጣ እነግራታለሁ። በለው ወንድ ልጅ ቆረጠ። ቆይ ምን ልታረግ አሰብክ? ምን አሰብኩ ማለት እንደምትወዳት ነው ወይስ ስለ ልጁ ነው ልትነግራት ያሰብከው? ሁለቱንም እነግራታለሁ። እንዳትረሳ ዝተውብሃል። እና ሁሌ እንደፈሪ የኔውንት ነገሮች እየተቀመው ልኖር? ይኸውልህ ሁሉም የመረረቀ ህይወት የሚጠፋልሽ። ዛሬስ ጨክኗል። ስድስቱም ሴጣኖቹን የተነሱት
ዛሬ ደግሞ እንዴት አባት ነው ያማረበት በእናታችሁ። ሄሎ የኔ ፍቅር የት ነህ? ላገኝ እፈልጋለሁ። ይቅርታ የኔ ማር፣ አሁን ስራ ላይ ነኝ አልችልም። እና አታገኘኝም? የኔ ፍቅር ምን ያህል ለማፈቅርሽ ታውቂያለሽ አይደል? አሁን ግን ስልኩ መዝጋት አለብኝ። ሰፈራችን ደርሻለሁ። በጣም ጥሩ። እቃው የእናቷ ማስታወሻ ስለሆነ ስትሰጣት በጣም ደስ ይላታል። ዝም ብሎ ተራ ብራስሌት አይደል እንዴ? ለእሷ ግን ትዝታዋ ነው። ትዝታ? እናቷ የት ሄደው ነው? እናቷም አባቷም በመኪና አደጋ ካለፉ ቆዩ። ቆይ ግን አንተ ለምን ልታግዘኝ የፈለግከው? ልጁ ከዚህ በፊት የኔንም ፍቅረኛ አባ አንዴ ስልክ አስደውለኝስ። እያወራሁበት እያየኛ እንዴ? ምን አልከኝ? ስልኩን ሰጠኛለሁ ወይስ ነፍስ ብትከተለኝ ይሁን። እሺ ሄሎ ሄሎ ብታይ ማለት ነው ናቲ በጣም ነው ናፈቀኝ። እኔ ግን እንደ ሐሳብ እሱ ልጅ ቢቀርብሽ ነው የሚሻለው። ምኑም ነው ማይጠህ። ምንም አብሮ አደጌ ብትሆኝም በሱ ግን እንድትመጭብኝ አልፈልግም። እሺ በቃ ሄጃለሁ። እሱን እናያለን። በረፍት ቀን ከኪላስ በኋላ ያስፈልጋል ትንሽ ካቲካላ ካቲካላ ከሆነ ምርጫችን። ምን ሆነ ነው? በቃ አንዱ ቦዘኔ ስልኬን አልወሰደብኝም። እንዴት? አንተ ማንን ጎፈሬ ስታበጠር ነው? ኧረ እባክህ እና ወደ ሰባተኛው ሰማይ ላከኝ ማለት ምን ማለት ነው? እሱ ደግሞ ስለት ይዟል እያልኩ እኮ ነው። ዛሬ ደግሞ ስልክህን አስበልተህ መጣ። ሄሎ ስልኩን አጠገብ ላለው ልጅ ስጠው። ሄሎ ስልክህን የምፈልገው ከሆነ ና የምልህ ቦታ ላይ በአስቸኳይ ነው። መሄድ አለብን። ተነስ። ወዴት? አንገላታሽው እኮ። ምንድነው የምታፈጠው? ልትበላይ ነው እንዴ? አይኔ የተፈጠረው እኮ እንዲታይበት ነው። ኧረ እባክህ እግርም የተፈጠረው እኮ ለመምታት ነው። የታባ አገኘው ባልላከፍ አልገረፍ። ኧረ ወደ ቤቴ ልሂድ። ወይ ይፋዬ ፍቅረኛሽ ግን እንትን የጠዋቱ ሰውዬ ግን ማን ነው? እባክህ ተወው። ሁሌ እኔ ካልሆንሽ እያለ ያስጨንቀኛል ብታይ። እኔ ደግሞ የምወደው ናቲን ነው፣ እሱም ይወደኛል አይደል? ምን ነው ችግር አለው? ኧረ የለም። በቃ እኔ ልሂድ። አንበሳው
ቅድም መስመር ላይ ተገናኝተናል ነበር። ይሆናል። ምንድነው አልገባኝም። ተወኔማ ነኝት አዲስ ጠላት እንዴ ነገርካት? አካል ነገርኳት፣ ግን የሆነ ቀን መናገር አይቀርምሽ። እንዴ እንደዛው ከበሄደ በል እንግዲህ ማዘር ቤቱን አጸዳዳ ብላኛለች። ሳትመጣ አላጸዳዳ። ስድስተኛው የዓለም ጦርነት ቱልቱላውላ አትማሩና ወሬያችሁን ሰልቁ። አየቢኒ እናት ትወዳታለህ? ስለማን ነው የምታወራው? እባክህ እንዳልገባዋት የት ታውቀኛለህ? የምትኖረው ከአያቷ ጋር ነው። አንድ የሆነ የማይሆን ፍቅረኛም አላት። ሰፈራችንም አንድ ሰፈር ነው እና ያው መስማት ካልፈለግሽ ግን ይቀራል። ቆይ እሺ ምን ማድረግ አለብን? በጣም ጥሩ ጥያቄ። የምልህን ካደረክ በአጭር ጊዜ ውስጥ በእጅ ታስገባታለህ። እሺ ፍሪቲ ይረፍዷል፣ ግን ግቢ በቃ። ምን ላድርግ ላንቺ? ወሬን ነው። ወደ ክላስ ነዋ። መግባት አይቻልም፣ ሰዓት አልፏል። አረ ሽቄው ምን እሺ ነው? አስገብኝ። ሽቄ ምናምን አትባል። ዳራትን ገልብጣት ትመጣለህ እንዴ? ዳራስ ስቱፒድ። አረ ሽቄው ዳራስ በቃ ነው። ሄሎ አቤት። ራን አተ ቆይ በዚሁ ነው የምትወጣው? ይይዛለሁ። ወይኔ ሽኪና እናንተም ልታታልሉ ነው? ዞሯል በቃ አትገባም። ንፍጣም ወይኔ እናት አለን። እንዴት ነሽ? ወይኔ ስራ እኮ አዛ አድርጉኝ እኮ ነው። ወይስ ጨርስ እንገናኝ? አየሽ ይመጣለሁ። አባ አይወጥም እንዴ? ምን ነው ናፈቀች እንዴ? ቆይ ግን ለምን አትነግራትም? ፈራዋ በእናት ትሽ ፈሪ ብትነግራት እኮ ይሄኔ እሺ ልትል ትችላለች። እንደውም መጣችልህ። ሂድ ንገራት። ልንገራት? ሂድን ይመጣለሁ ከኋላ። ላምሪ አንዴ ላወራሽ ፈልጌ ነበር። ምንድነው? ውይ የኔ ፍቅር መጣህ እንዴ? እኔ በሰማው ቅር ይላል አንበሳዬ። ታውቁ ፍቅረኛዬ ነው። ናት ይባላል። ማን ነው? ቅድም እኮ የሆነ ልጅ ሲተናኮለኝ እሱ ነበር ያስጣለኝ። ጎበዝ ልጅ። ወይ ደረሽ? እሺ መጣ። የኔ ማር እናቴ ናት፣ መሄድ አለብኝ። እንዴ ገና ከመምጣትህ? በኋላ እንገናኛለን። አቡ ደስ ሲሉ ሂድ። ቻው በቃ። እንዴ ምን ሆነ ነው? ምን አገባኝ? ናታ አመልጠኝም። ናታ ወይኔ ሼኪና መጨረሻ ከተማሪ ጋር መሯሯጡን በእናታችሁ ስቱፒድ። አታ ምን ታረጋላችሁ እዚህ ጋር? እንደዚህ ልባል? ሂድ ይዘው በል በቃ።
እንዴ ዞረን እዚሁ እንገናኝ። በጣም አይደል እንዴ እናቱ ጋር የሚሄደው? ደግሞ የእሱ እናት እድሜ ታናሹ ነች። ትቀልዳለህ? ይሄኔ እኮ ልጅቷ በጣም ነው የምታፈቅረው። እናማ ሂጂ እነግራታለሁ። ምን አገባህ አንተ በሰው ህይወት? ሂደህ አንተን ስከተል ይለዋል እንዴ? እደውልልሻለሁ። ላምሪ